ሰላም እንደምን አላችሁ? ሁሉ ሰላም። በቤት ውስጥ አባት እናትና አባት አንድ ላይ በመኖራቸው የሚያድጉ ልጆች አድቫንቴጅ እንዳላቸው ያውቃሉ። ስፔሻሊ በቤት ውስጥ ልጆች ማህበራዊ፣ አካዳሚያዊ እድገት እንደሚደግፍ ይህን ሲያውቃሉ። እስቲ ይህን ቪዲዮ እንመልከተውና ቀጣይ ስለ አባት ትንሽ እናወራለን። No dejas. Oye, que te digo. No dejas. Ala, apa? Kau nak pergi sekolah? Ayo bahagia. Lupa apa tu? Nah, bahagia tak? Boleh. Tak boleh. ቪዲዮ ላይ እንደምንመለከተው እንግዲህ አባት ለትንሽ ደቂቃዎች ወይም ለሰከንዶች ወጣ ሲል ልጅ የሚያሳየው ቢሄቪየር ወይም ልጅ የሚያሳየው ጸባይ ነው። ኢማጂን አባት ውስጥ ለወራቶች ባይኖር አባት ወይም ለአመታቶች ባይገኝ የዚህ ህፃን ወይም የነዚህ ህፃናት ጸባይ ምን አይነት ተጽዕኖ እንደሚኖረው ከዚህ ቪዲዮ ማየት ይቻላል። የአባት በቤት ውስጥ መገኘት ከልጆች ደህንነት ጋር የተያያዘ ነው። አባቶች ጠባቂ፣ አቅራቢ እንዲሁም ዲሲፕሊንን ጨምሮ የተለያዩ ተግባራትን ያከናውናሉ። በቤተሰብ ቤት ውስጥ ያላቸው ንቁ ተሳትፎና ግንኙነት ለልጁ አጠቃላይ ደህንነት፣ የመተማመን እንዲሁም የስኬት ስሜታዊ አስተዋጽኦ ያደርጋል። አካዳሚክሊም በተለይ ደግሞ ቢሄቪየር በጸባያቸው ላይ ትልቅ ተጽዕኖ እንደሚያደርግ ማወቅ አለብን። አባት ያለበት ቤት ላይ የሚያድጉ ህፃናቶች እጅግ በጣም ጸባያቸው የተስተካከለ፣ የተገራ፣ ሰውን የሚያከብሩ ወይንም ደግሞ ሰውን ለሰው የሚያስቡ ልጆችን መፍጠር ይቻላል። ለዛ ነው አባት እና እናት አንድ ላይ መኖር አለባቸው። ፍቺ ቀላል መስሎ ሊታይ ይችላል። አብረን መኖር ካልቻል ትልቅ ኢምፓክት አለው፣ ተጽዕኖ አለው እና ዘመን ላለው ወጣት ፍቺን ቀላል አድርጎ ስለሚያየው ኢዝሊ በቃ ሰልፊሽነስ፣ ራስን በመውደድ ነገሮች እንዲሳይድ። ነገር ግን ልጆች ያሏችሁ ሰዎች እባካችሁ ፍቺን አትውደዱ። ልጆች ሲያድጉ አባት ያስፈልጋቸዋል። አባት እናት ባለበት ቤት ውስጥ የሚያድጉ ልጆች ልዩነት አላቸው። ይህም በሀገር ላይ አስተዋጽኦ ያደርጋል፣ በማህበረሰብ ላይ አስተዋጽኦ ያደርጋል። ለዚህ ይህንን ዛሬ ልመክራችሁ ነው። ተባርኩልኝ። አመሰግናለሁ።